ሰላም! ጉግል አንቲግራቪቲ 2.0 የተሰኘውን ሲስተም ለቋል። ብዙ ሰዎች የሚጠቀሙበት አንድ ቀላል ምክንያት አለ። ይህም ነፃው አማራጭ ነው። ይህ የነፃ አገልግሎት በእርግጥም ጥሩ ነው። አሁን ላይ የራሳቸውን የጀመናይ ሞዴሎችን መጠቀም የሚቻልበትን መጠን በሶስት እጥፍ ጨምረውታል። ስለዚህ ጀመናይ 3.5 ፍላሽ አሁን በሁሉም የሚከፈሉባቸው እቅዶች ውስጥ በብዛት መጠቀም ይቻላል። በእርግጥ እነዚህ የሚከፈሉባቸው እቅዶች ብዙ ሰው የሚጠቀሙባቸው ናቸው። ምክንያቱም የተማሪዎች ቅናሽ፣ ክሮምቡክ እና ሌሎች ብዙ መንገዶች ስላሉ ብዙ ጊዜ በነፃም ሊያገኙት ይችላሉ። ያ ባይኖር እንኳን የነፃው አማራጭ በጣም ጥሩ ነው። ስለዚህ አንቲግራቪቲን የበለጠ አሪፍ ለማድረግና ከነፃው ወይም ከ$20 እቅድ የተሻለ አገልግሎት ለማግኘት ምን ማድረግ እንደሚችሉ ላሳያችሁ። ግን እንደ ምክር $100 ወይም $200 የሚጠይቀውን እቅድ በፍጹም አትጠቀሙ። የ$20 እቅድ በቂ ነው። ለማንኛውም የመጀመሪያው ነገር አንቲግራቪቲ አይዲኢ አድኦን ታስክ ባራችሁ ላይ ማድረጉ ነው። እኔ አንቲግራቪቲ 2.0ን አልጠቀምም፣ ምክንያቱም በጣም ደካማ ነው። እዚህ የምነግራችሁ አብዛኛው ነገር ግን ያንን ለሚመርጡ ሰዎችም ይሰራል። ስለዚህ ትኩረታችን በአንቲግራቪቲ አይዲኢ ላይ ይሆናል። አሁን አንድ በአንድ እንለየው። መጀመሪያ እንደምታዩት በጣም ቀላልና ጥሩ ነው። በቀኝ በኩል ኤጀንቱ አለ። እዛም የጀመናይ 3.5 ፍላሽን መጠቀም ትችላላችሁ። የሌላው ብቸኛው ነገር የንዑስ ኤጀንቶች ባህሪ ነው። ጉግል በአንድ በኩል ሁሉም የኤጀንት ምርቶቻቸው በአንድ አንቲግራቪቲ ሃርነስ ላይ ነው የሚሰሩት ይላል። በሌላ በኩል ደግሞ የራሳቸው ምርቶች የተለየ ሃርነስ ይጠቀማሉ። ይህም ግራ ያጋባል፣ ምክንያቱም ሁሉም ኤጀንቶች በአንድ ቦታ ቢሰሩ የተሻለ ነበር። ስለዚህ አሁን ላይ ስራዎችን በብቃት ለመጨረስ ንዑስ ኤጀንቶችን መጠቀም አይችልም። ነገር ግን ሲኤልአይ ላይ ይህ ባህሪ አለ። ስለዚህ የረጅም ጊዜ ስራዎችን ለማሰራት ከሱ ጋር አጣምራችሁ ልትጠቀሙት ትችላላችሁ። ወይም ደግሞ አንቲግራቪቲ 2.0ን አማራጭ አድርጋችሁ ልትጠቀሙት ትችላላችሁ። እሱ እንዲሆንም ይህ ባህሪ ባይኖረውም አንዳንድ ጥሩ ነገሮች አሉት። አንደኛው የስላሽ ጎል ትዕዛዝ ነው። ይህ ትዕዛዝ አንድ ስራ ስትሰጡት ስራው እስኪጠናቀቅ ድረስ እንዲቀጥል ያደርገዋል። ይህም በጣም አሪፍ ነው። ዝም ብለው ስላሽ ጎል ብለው የሚፈልጉትን ስራ መጻፍ ብቻ ነው፣ ይሰራል። ሙሉ በሙሉ በራስ ሰዓት እንዲሰራ ከፈለጉ ከስር ባለው የቅንጅቶች አማራጭ ውስጥ ኦቶ ፕሮሲድድ የሚለውን በማብራት ስራውን ሙሉ በሙሉ ለሱ መስጠት ትችላላችሁ። የእነዚህ መሰረታዊ ነገሮች ናቸው። አሁን ደግሞ የጀመናይ 3.5 ፍላሽን አፈጻጸም እንዴት ማሻሻል እንደሚቻል እንነጋገር። አንዱ ችግር የጀመናይ 3 ዩአይ አሁን ጥሩ አይደለም። ጀመናይ 3 በዚህ በኩል በጣም ጥሩ ነበር፣ ግን 3.5 ፍላሽ አቅሙ ቀንሷል። ይህንን ለማስተካከል ሁለት ነገር እመክራለሁ። አንደኛው የአንትሮፒክ የፍሮንት ኤንድ ዲዛይን ስኪል ነው። እሱ በጣም ጥሩ ነው እና ችግሩን በክፍል ይፈታዋልናል። ሌላው ደግሞ የኦሰም ዲዛይን ኤምዲን መጠቀም ነው። እሱ ከተለያዩ ካምፓኒዎች ተሰበሰቡ ምርጥ የዲዛይን ዘይቶች አሉት። ስለዚህ እሱን በመጠቀም ጀመናይ የተወሰነ ዲዛይን እንዲከተል ማድረግ ትችላላችሁ። ይህ ሞጁሎቻችሁ ተመሳሳይ መልክ እንዲኖራቸው ይረዳል። ሌላው በአንቲግራቪቲ እና በጀመናይ ላይ የማየው ችግር ስራው የተደራጀ አለመሆኑ ነው። ለምሳሌ ኮድ የተሞላበት ፎልደር ከሰጠሁት ስራው ከኮዱ ጋር ምንም ግንኙነት ባይኖረው መጀመሪያ ኮዱን ማየት ስለሚፈልግ ይዘናጋል። ደግሞም ለበጣም ትንሽ ነገር ሁሉ አዲስ እቅድ ማውጣት ይፈልጋል። እኔ ይህንን ለማስተካከል የራሴን የሰራሁትን ኪንግ ሞድ ፕሮምፕት ይጠቀም ነበር። በተጨማሪም እስካላዘዝኩ ድረስ እቅድ አታውጣ፣ ካልጠየቅኩ ደግሞ አትጨናነቅ ብዬ የቀላል ነገር ጨምሬበታለሁ። ይህ ስራውን በበለጠ ተደራጀ ያደርገዋል። ቀጥሎ የምትጠቀሙባቸውን የቪኤስ ኮድ ኤክስቴንሽኖች መጫን አለባችሁ። ለምሳሌ የምትወዷቸውን የቋንቋ ሰርቨሮች መጫን ትችላላችሁ። አሳላፊ ነገሩንም ደግሞ በትክክል ማዋቀር በጣም እመክራለሁ። ያንን ለማድረግ የአንቲግራቪቲ ቅንጅቶች ውስጥ በመግባት ኢኔብል ብራውዘር ቱልስ የሚለውን ማብራት ነው። ከዛ ፋይል መንገዶችንና ሌሎች ነገሮችን ማዋቀር ሊኖርባችሁ ይችላል። የጃቫስክሪፕት መስፈጸሚያ መምሪያዎች እና አሳላፊው የቱ ድረገጽ ጋር እንዲገባ የቱ ጋር እንዳይገባ መወሰን ትችላላችሁ። እንዲሁም ሞዴሉ ያለውን የጥቅም ታፋን እዛው ማየት ትችላላችሁ። ስለዚህ የቅንጅቶች ገጹን መጎብኘት ተገቢ ነው። ሌላው በጣም የምመክረው የካርፓሲ ስኪል ነው። በጣም ቀላል ነው፣ ቀጥተኛ ነው እና በእርግጥም ይሰራል። ስራውን የተደራጀ ያደርገዋል። ይህንን ነው ማለት የምችለው። ይህ ብርጥ መንገድ ነው ባልልም ስራዎቻችሁን በሰረት አድርጋችሁ ማዋቀር ትችላላችሁ። የነፃው አማራጭ በጣም ጥሩ ነው እና አይዲኢ በመጠቀም ኤክስቴንሽኖችን መጫን መቻላችሁም ደግሞ ትልቅ ጥቅም ነው። የአንቲግራቪቲ ሃርነሱ ራሱ ጥሩ ነው። ችግሩ የአንቲግራቪቲ 2 ኢንተርፌስ አለመመቸትና መደበኛ ባህሪዎች ብቻ መሆናቸው ነው። ነገር ግን ይህ አይዲኢ ያንን ይፈታል። በአጠቃላይ በጣም አሪፍ ነው። ለማንኛውም አስተያየታችሁን ኮሜንት ላይ ንገሩኝ። በዚህ ቪዲዮ ዛሬ